በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ከሀገር ውጭም በሀገር ውስጥም እንዲሁም በስደትም ያላችሁ በመላው ዓለም የምትገኙ እንዴት ናችሁ? እኔ በጣም ደህና ነኝ። የትንሣኤው በዓል እንዴት እያለፈ ነው? እንዴትስ አልፏል? እግዚአብሔር ይመስገን። እኔ ጋር በጣም በጥሩ ሁኔታ አልፏል። እግዚአብሔር የተመሰገነ ይሁን። ነገር ግን ጌታችን ኢየሱስ ክርስቶስ በዘፍጥረት መጽሐፍ ላይ ኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 ላይ አንድን ነገር ተናግሯል። ጌታችን ኢየሱስ ክርስቶስ በዛ መጽሐፍ ላይ በዛ ርዕስ በዛ ምዕራፍ ላይ በዛች ቁጥር ላይ ምን እንዳለ እስቲ የምታውቁ ከሆነ ኮሜንት ላይ በመጻፍ ተባበሩኝ። ማታውቁ ከሆነ እስከ መጨረሻው የምትቀመጡ ከሆነ በግጥሜም መልስ የምታገኙ ይሆናል። ደግሞ እስከ መጨረሻው ድረስ የምትቀመጡ ከሆነ ምላሽ ታገኛላችሁ። ስለዚህ እስከ መጨረሻው ድረስ ከኔ ጋር በመሆን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ መጨረሻው ከኔ ጋር እንድትቆዩኝ አሳስባለሁ። የግጥሜ ርዕስ ሰው ከንቱ ይላል። ዓለም ሳይፈጠር ሰማይና ምድሩ ነበረ ፈጣሪ አምላክ ቅድመ ዓለም ከነ ክብሩ። ድህረ ዓለም ከድንግል ሊወለድ በስጋ መረጠ በተዋህዶ ከብሮ ለኛ ሊዋጋ። በአምሳሉ ተመስለን እንደ ቅድስት ሥላሴ ተውበናል በእጆቹ እናቅርብ ምስጋና ውዳሴ። ዘላለም ለሚኖረው አልፎ ለዘመናት ጥንትም ለሌለው ዘመኑን ለሚዋጃት እንገዛለት በፍጹም ፍቅሩ ለወደደን ሳይገባን ለቤቱ ክብር ለቀደሰን። በደሙ ቤዛነት ሕይወትን ለሰጠን ካፈር አበጃጅቶ እስትንፋስ ለለገሰን ከፍጥረታት ሁሉ አስቦ ለፈጠረን ምን አለበት ብንለይ። እርሱ እንደለየን ከእጁ ነፍሳት በሙሉ ፍቅርን ብንሰብክ ለሁሉ አለ በማይሻር በሕያው ቃሉ ሰውን በመፍጠሩ ተጸጸተ ልቡም አዘነ። ግን ለምን ብለን እናውቃለን? ጌታችን ልቡ እንዳዘነ በእኛነታችን እኛነት ሰውነት ሰው ነው ሰው ከንቱ ነው ብሎናል ቅዱሱ ከወንጌል ሲዋሱ። ማንነታችን ዘንግተን ግብራችን ረክሶ ውሎ ተግባራችን ካሜት ተለውሶ ብንጣድ በአሽሙሩ ግባችን ተቀንጥሶ አይጓደል ነፍሳችን ከዘመናት ምሰሶ። ጉዟችን ተጣማ ከሕይወት ማማ በአውደልዳዩ ሜዳ ውጥናችን ሊቀዳ አይገባም ከቶ መኖር ከቤቱ ተወጥቶ። እኛ ስራችን ሲሆን ተገላብጦሽ መጠጣችን ኮረፌ ምግባችን የከብቶች ግጦሽ ሆነ። ትናንትን ብናልፍ ዛሬን ብናንሳፍፍ በዓለም ነገን እናትርፍ ለሰላም። አጉል መቀደዱ አንዱ ባንዱ ላይ እብሪቱ ትቢቱ ቢነግስ ባለሙ ላይ ጥላቻና ክፋት የዕለት ግብሩ ሆነ። መስሎት ነበር ከሁሉም በላይ የገነነ በእውቀት በሀብት በጉልበት የተነነ። አንዳንዱማ ሰውን ማቁሰል ሲያስደስተው ሆን ብሎ ነገር ማጠመም ሲያሰኘው ያልሆነውን ታሪክ ተርኮ ሲያቀርበው ሲሸታ ሲሰፋ ይውላል በየሜዳው። ጀግንነት መስሎት ነበር ለእውነት የታገለ አላወቀም እንጂ ነውና ራሱን ያታለለ። መክሊቱን ቢፈልግ አምላክ ያደለውን ያገኛታል ጥበቡን እርሱ ያቃበለውን። ዋናው ማስተዋል ነው የተሰጠንን በውሉ መጠቀም። ለተንኮል ከምናውል ብንረዳ ለትውልድ ነው። እንደ ጥላ ለሚከደን ዓለም አንቋሰል፣ እንደ ጠዋት ጤዛ ለምንረክፈው አንቸዋከል። በፍቅር እንመላለስ ካጸደ ቅጥሩ ቸር ነውና ይቅር ባይ ሩሩ። በምሕረቱ ብዛት ገባን ከበሩ። ታዲያ እሱ አይደል ያከበረን በአድባሩ? ምን አለበት ብንለይ በተሰበረ ሕሊና ብንጓዝ በደጁ። ጠዋትም ማታ ለሚመግበን ከእጁ። እንሁን እንደ ሞኙ መሳይ ቄስ ባንሆን እንደ ብልጡ መሪ ጌታ። ይባላል በታሪክ ሰማነው ሲተረክ ሞኙ መሳይ ቄስና ብልጡ የኔታ። በመንገድ ተገጣጠሙ በአንዲት ነጋታ። ቆባቸው ወይስ መስቀሉ ያገናኛቸው በዛች ቦታ። እንደ ስማችን ግብራችን ቢቆራኝ በውስጣችን ምን አለበት
መርጌታው ታላቅ ነበሩና አሳለሙ። አባም ተሳለሙ አንዳች ሳያቅማሙ። አክብረው ሊከበሩ ከልባቸው በእውነት የኔታ ሻል ይላሉ በቅኔው በትምህርት። ወዴት ነው አሉ አባንም ጠየቁ። ስንቅ ልሸምት ከወዲያ ተራራ ያለኝን ልደግፍ ከአበቦቹ ተራ። ሩጫዬ እንዲፈካ እንደ ፀሐይ ጮራ በድፍረት እንድቆም ከደጃፉ ጎራ። ቀድሞም ያቆም ነበር የኔታንም አባ ጠባይ ባህሪያቸውን አዝመራው ሲያባባ። በመንደሩ በቅየው አንበሳው እንዲያገሳ አይሹም በፍጹም ሌላው እንዲነሳ። እንደ መሳቅ ሆኑና የምን ስንቅ የምን ገለመሌ ያለህን ተጠቀም በአግባቡ እንዳትርቅ ከኔ ብለው ነው የኔታ። አዎ አባ ደግሞ ምን ነው ቦርሳውትን ሸክፈው ገበያውን ጠቅልለው ነው እንዴ የሚሸምቱት? ምን ላርግ ለጠዋት ማመዝገኛ ለቀን ለማታ ለሰርክ መጽናኛ ሚሆን አንዳንድ የህይወት ዘር ይዣለው የገነቱን በር። ደግ ቶሎ በሉ እንግዲያ ልጆቹ ሲያለቅሱ እንዳላይ ለነሱ ያጨነቁ አሉላቸው መንትዮቼ ከአንድ ማህፀን የተወለዱ ወንድሞቼ። መልካምን ግን እንዳይልቁ ማለት ይኸው እንዳይርቁ ይኸው ምላሴ ተምታታ አስቸገረኝ። እንዳይርቁ ይኸው ምላሴ ተምታታ አስቸገረኝ። በሉ እንግዲህ በሰላም ይመለሱ። እሺ የኔታ እርሶም ደህና ይቆዩኝ። በቸር ያገናኘን አሜን። የኔታም አቀኑ ወደ ቅጥራቸው። አባም ተያያዙ ወደ አዲስ ቤታቸው። እንዲህ ነው ነገር ሲገላበጥ የኔታም እንደሞኙ አባም እንደብልጡ ሆነው ተሰናዱ። ሁለቱም ልባቸው እንደ ቁራ ጠቁሮ ሳግረመርሙ በውስጣቸው እንደሚደለቅ ከበሮ ተዛለቁ ወደ የፊናቸው በየቂል መንገዳቸው። አይ ጊዜ ምን ታምር ሊፈጥሩ ነው? ምንስ ሊፈይዱ እኛ አባት? ቃጉል ከመመጻደቅ አርፈው ቢኖሩበት ይላሉ የኔታ የእሳቸውን ሳያውቁበት። ሞኙ መሳቄ ስም ተንተከተኩ ጉዛቸውን ቀጠሉ ልባቸውን ሳያውኩ። ብማር ለቤቱ ለማብቃት ሊቃውንቱን ትውልዱን ለመተካት ለማዳን በጎቹን ምንስ አስገበገባቸው? እኔስ ባሽሙር ብያቸው እንጂ አይለቁኝም ነበር። ውስጣቸው ያውቃል ወዴት እንደምጓዝ። አባም ተምረው ከብዙ ቆይታ ሲመለሱ ከአድባሩ ከቅኔው ገበታ የኔታም ተባረሩ በውሸት ስላበሩ። ሕይወትን ሊተክሉ አባም ገሰገሱ የገዳሙን ኑሮ ለትውልድ ሊያስቆርሱ። እንዲህም አሉ አባ ሕይወት ውደት ናት ብዙ ኩነቶች የሚፈራረቁባት። ስለዚህ በቃሉ ታመን በሕጉ እመን እስከ ምጽአቱ ድረስ ጽና አበቁ አሉና። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን። ቅድም በመግቢያ ላይ እንደነገርኳችሁ በኦሪት ዘፍጥረት ምዕራፍ 6 ከቁጥር 6 ላይ ጌታችን ኢየሱስ ክርስቶስ ሰውን በመፍጠሩ እንደተጸጸተ ልቡም ደግሞ እንዳዘነ ነው በዛ ምዕራፍና ቁጥር የምናገኘውና ጌታችን እውነት በእኛ ለምን እንዳዘነ አንዳንዴ ቆም ብለን አስበን እናውቃለን። በዚህ ግጥም ደግሞ ትምህርት እንዳገኛችሁ ተስፋ አደርጋለሁ። ምክንያቱም ግጥሙ ትንሽ ረዘም ያለ ተውኔታዊ በሆነ መልክ የቀረበ ነው። ምክንያቱም እዛ ላይ እንደ ካራክተር የተጠቀምኳቸው አባትና መነኩሴ አሉ እና እነሱ እንደ ካራክተር ነው የተጠቀምኩት። ምክንያቱም በመንፈሳዊ ቦታ ብንሆን የትም በዓለማዊ ቦታ ብንሆን አንዳንዴ ለሰው ማንመች የሰውን እድገት ማየት ማንፈልግ ሰው ሲያድግ ሰው ጥሩ ቦታ ሲደርስ ካለበት ተሻሽሎ የሆነ የተሻለ ቦታ ለመድረስ ሲሞክር በቃ የማንፈልግ ሰዎች አለን። በመንፈሳዊም ቦታ በዓለማዊ ቦታም እና ለሰው የማንመች ጌታችን ያዘነው የተጸጸተው በዚህ ምክንያትና በዚህ ምክንያት ብቻ ነው። በቃ በእኛም ያዘነው ሰውን በመፍቀሩ የተጸጸተው እኛ ለሰው የማንመች ከሰው አልፎ ለፈጠረን ለጌታችን ለኢየሱስ ክርስቶስም የማንመች ለእግዚአብሔር አብ ለኢየሱስ ክርስቶስ የማንመች ሰው በመሆናችን ኢየሱስ ክርስቶስ ልቡም አዝኗል፣ ሰውን በመፍጠሩም ተጸጽቷል እና ለእግዚአብሔርም ለሰውም የምንመች ሰውን እንድንሆን እግዚአብሔር ይርዳን። ያው ሰው ብዙ ጊዜ ለመሆን ይሞክራል ይጥራል። የሚያግዘውም የሚረዳውም እግዚአብሔር ኢየሱስ ክርስቶስ ስለሆነ ሁላችንም ፈጣሪ ይርዳን። አሜን። ጥሩ ሰው እንድንሆን የበለጸግን በሃይማኖት በምግባር
በጥሩ ስነ ምግባር የበለጸግን ለሀገር ለወገን የምንተርፍ ሰው እንድንሆን እግዚአብሔር ይርዳን። ለሁላችንም መልካም ቀን። እስከ ሰኞ እስከ ሳምንት መልካም ሳምንት። ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱ። እስከ ቀጣይ ሳምንት መልካም ጊዜ። በተሻለ ቪዲዮ በተሻለ አቀራረብ እንገናኛለን። መልካም ሳምንት።